ወደድሽው? በጣም አሪፍ ነበር። እቺን ከቀመስን ደግሞ የሆነ ቦታ ሄደን አረፍ እንበል። መቼም ይገባሻል። እሺ ባሌ መጣ። ባሌ ሮቤ ነው ባሌ ጎቤ። አንተ አስቀድም ፍቅረኛ ይመጣ እኮ ነው የምልህ። ባላለሽ እንዴ? አዎ አለኝ። ይቅርታ እነግርሃለሁ እያልኩ እኮ ረስቼው ነው ሳልነግርህ። እንዴ አንቺ አስመሳይ እቴና ማታል እሷ ጋር ነው የምሄደው ብለሽ ከማንም ጋር ሸሸገዳም ይታለሽ እንዴ? አይደለም ፍቅር ነው ብቻዬን መብላት እንደማለት ታውቃለህ? እሷና ማለት ነው አብረን እንብላ ብዬው ነው። አስተናጋጅ ነው? አዎ አስተናጋጅ እኮ ነው። ብቻዬን መብላት ደግሞ ታውቃለህ እንዴ? አብረን እንብላ ብዬው እኮ ነው እንዴ? አዎ ነው። ይቅርታ በቃ እኔ ቆንጆ ይቅርታ ወንድሜ። እና ጨርሰሻል ወይስ? እሺ ነይ እንሂድ። ይቅርታ ወንድማችን እኔ እኮ አላወኩም ነበር። እናት አባት እናት ሂሳብ አልከፈልሽም ላስተናጋጁ። በልቶ ጠጥቶ እኮ መሄድ የለም። ሂሳብ አልከፈልሽም ሂሳብ አልከፈልሽም። አንድ ሺህ ተበልቶ ተጠጥቶ ዝም ብሎ ጥርግ አይባልም። ጋ ይሄን ያለኝ 200 ብር ይጎላል። 200 ብር ይጎላል። 200 ብር ይዛል። አንዴ ስጠኝ። አንዴ መልስ። ዝም ብሎ ተበልቶ ተጠጥቶ አይከድም። ሂሳብ ሳትከፍይ ይሄው አንተን ምን አልሽኝ? እሺ አመሰግናለሁ። አሲዳም በልተሽ ጠጥተሽ ልትሄጂ ነው ጅብ። አንቺ አሳማ እንዴ! በእናትሽ እኮ ናት በጣም ማፈቅራት ልጅ። ወይኔ የቶይቺ ናች። አዎ እምቢ አለችኝ። ጠይቂያት እምቢ አለችኝ አልኩ እኮ። እሷን እኮ ባቷ ስለሆነች ነው አንተን እምቢ የምትልህ። ምን አውቂያ ነው ስለሆነች ነው። እቺ ላይ ነፍሰ ቀጭናት አንተን እምቢ የምትልህ። እምቢ አለችኝ። ማን አይታባቷ? ኧረ ተው እኔ እፈራለሁ። አንተ ና ዝም ብለህ ምንድነው? ማን አባቷ ነው? እሺ የማትልህ ና ማን አባቷ ስለሆነች ነው? አንቺ ስሚ፣ አንቺ ማን አባትሽ ስለሆነች ነው ጓደኛዬን አልፈልግም ምናምን ያልሽ የፍቅር ጥያቄ ሲያቀርብልሽ ማን ስለሆነች ነው? አንቺ ንገሪኝ እንጂ ማን ነሽ አንቺ? አንቺ ምንድነው አትመልሽልኝም እንዴ? ምንድነው ዝም የምትይው? አንተ ስትናደድ እንዴት አባት ነው የምታምረው? እንዴት አባት ነው የምታምረው? አመሰግናለሁ። ስነ ስርዓትሽን በጣም ነው የምታምረው። ሽንቁን ወይ ታምር አንቺ ስነ ስርዓት ምን አልሽኝ እንዴ? በጣም ቆንጆዬ ነህ። በጣም ቆንጆዬ ነህ። በጣም ወይ አንቺ ራስ እኮ በጣም ደስ ትያለሽ። በጣም አንቺ ራስ በጣም ደስ የምትይው። ስሚ የዝንጀሮ እንኳንም እምቢ አልሽው። ወላካሎ ሄሎ አካባቢ ነበር ያለሽ። ምን ነው አባ መረጋ ነገር አለ? እንትን ነበረ እቃ የሆነ ሰው እቃ አድርስልኝ ምናምን ብሎኝ ነበርና የሆነች ልጅ እዚህ አካባቢ ያለው ምናምን ብላኝ ነበር። ከውጭ የመጣ እቃ ነው መሰለኝና የምን እቃ? ከውጭ ነው የመጣውና 600 ብር ተቀበላትና ይሄን እቃውን ስጣት ምናምን ብሎኝ ነበር የሆነ ሰውና ከውጭ የመጣ እቃ? አዎ ከውጭ ነው የመጣው። አንተ ነህ እንዴ? ኮንተ ነበር ስጠብቅ የነበረው እንዴ? አንቺ ነሽ እንዴ ማለት ነው? እኮ ነኝ እንዴ? አንቺ ነህ እንዴ የምፈልገው እንጂ 600 ብር ተቀበላት ብሎኛል። እንዴ ሌላ ሰው እኔ እኮ ነኝ ኮንተ ስጠብቅ። አንቺ ነሽ እንዴ? አይ 800 ብር 200 ብር ተያዘ። ትፕል ያዘ። እሺ አመሰግናለሁ። እሺ እንዴ 800 ብር ከውጭ የመጣው